አንድ መራራ እውነት ልንገርህ። አሁን ያለህበት እድሜ ህይወትን በታሪክ ታይቶ በማይታወቅና ፍጥነት የሚያበላሽ ወርቃማ የሆነ ጊዜ ነው። ብዙዎቻችን ገና ወጣት ነኝ በሚል ጊዜ ያለኝ እያለን ስንቀልድ ሳናስበው 30 ዓመት ይሞላል። ለመሆኑ አሁን በምትኖርበት ህይወት 10 ዓመት ወደፊት ሄደህ ብታየው ትኮራበታለህ ወይስ ትቆጭበታለህ? ሰላም የዚህ ቻናል ቤተሰቦች ወይም ራስን ለመቀየር የምትተጋው ድንቅ ወጣት፣ እንኳን ወደ ቻናሌ በሰላም መጣችሁ። በዚህ ቪዲዮ እድሜያቸው 30 እና 40 ዓመት የሆናቸውን ስኬታማ ሰዎች በሀያዎቼ ሳለው ይህንን ባደርግ ኖሮ ብሎ የተቆጩባቸውን እና እናንተ ዛሬውኑ ልታሳኳቸው የሚገቡ 3 ወሳኝ ወርቃማ ውሳኔዎችን እናያለን። እመኔ፣ ሶስተኛው ነጥብ ህይወትን ሙሉ በሙሉ ማለት በሚቻል ሁኔታ የሚቀየር ነው። ዝግጁ ከሆንክ ቀጥታ ወደሚጀምረው ነው። የመጀመሪያው ነጥብ ተፈላጊ ክህሎትን መማር ወይም ሃይ ቫልዩ ስኪል። አንደኛውና ዋናው ማለትም በቃ ዋናው ነገር አዳዲስ ክህሎቶችን መማር። ዩኒቨርሲቲ ወይም ኮሌጅ መግባትህ እና ዲግሪ መያዝህ ብቻውን በዚህ ዘመን ዋስትና ሊሆን አይችልም። ዓለም በቴክኖሎጂ በፍጥነት እየተቀየረች ነው። በፍጥነት በዚህ እድሜ እንደ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይኒንግ፣ ኮዲንግ ወይም ዲጂታል ማርኬቲንግ ያሉ በዓለም አቀፍ ደረጃ ተፈላጊ የሆኑ ክህሎቶችን ለመማር ጊዜ ስጥ። በየቀኑ የምታባክነውን የሶሻል ሚዲያ ሰዓት ቀንስ። በቀን 1 ሰዓት ብቻ ለዚህ ነገር ብትሰጥ በአንድ ዓመት ውስጥ ራስን የት እንደምታገኙ አስበው። እውቀት ጉልበት ነው፣ አትሸወድ። ሁለተኛው ነጥብ የጓደኛ ክበብህን መፈተሽ ነው። ሁለተኛው ነጥብ የምታሳልፍበትን ወይም ማህበረሰብህ ወይ ደግሞ ጓደኞችህን መምረጥ። አንድ ታዋቂ አባባል አለ፣ የቅርብ 5 ጓደኞችህን አሳየኝ የወደፊት ማንነትህን እነግርሃለሁ የሚል። ጓደኞችህ ሁል ጊዜ ቅዳሜና እሁድ ስለ መዝናናት፣ ስለ ጫት ወይ ስለ ጊዜ ማባከን፣ ስለ ኳስ ብዙ የሚያወሩ ከሆነ ሳታስበው አንተም እዛው አዙሪት ውስጥ ትቀየራለህ። ራስህን እዛው ቦታ ላይ ነው የምታገኘው። በተቃራኒው ግን ስለ አዳዲስ መጽሐፍት፣ ስለ እድገት፣ ስለ ነገ የሚያወሩ ጓደኞች ካፈራህ ምንም እንኳን ሰነፍ ብትሆን እመነኝ ታድጋለህ። የጓደኛ ምርጫ የነገ ማንነትን መስቀለኛ መንገድ ነው። ሶስተኛው ነጥብ ውድቀትን አለመፍራት ወይም መሞከር። ሶስተኛው እና ብዙዎቻችን ወደ ኋላ ያስቀረን ነገር ውድቀትን መፍራት። በቪዲዮ መጀመሪያ ላይ እንደተናገርኩት ሶስተኛው በእርግጥም ህይወትን ይቀይራል ብዬ ነበር። ሰዎች ምን ይሉኛል፣ ከስረስ ወይስ ሳካልኝስ በሚል ፍርሃት አዳዲስ የቢዝነስ ሐሳቦች፣ የተለያዩ ነገሮችን ማድረግ እየቻለን አለማድረግ። ምንድነው ምክንያቱም? ሰው ምን ይለኛል በሚል። ግን እውነታው ይህ ነው። በዚህ በሀያዎቹ እድሜ ብትሳሳት፣ ብትከስር ወይ ብትወድቅ ተመልሰህ መነሳትህ አይቀርም። ወይ ደግሞ ተመልሰህ ለመነሳት ሰፊ ጊዜ አለ። እንግዲያውም አሁን ካልወደቅክና ካልተማርክ መቼ ልትማር? ትልቁ ውድቀት ፈርቶ አለመሞከር ብቻና ብቻ። ስለዚህ አሁኑኑ ተነሳና ያሳብከውን ነገር ጀምር። ቪዲዮ እንዳይረዝም ላሳጠረውና ለማጠቃለል ያህል ጊዜን በአግባቡ ተጠቀሙ። አዳዲስ ነገሮችን መማር አታቋርጥ እና ራስህን በበጎ ሰዎች ክበብ። እነዚህን 3 ነገሮች ካስተካከልክ የ30 ዓመት ጎልማሳ ስትሆን የምትፈልገውን ድንቅ ማንነት ይኖራል። አስበው፣ ቤተሰቦች ያላሳኩትን አንተ ታሳካዋለህ። ከነዚህ ከ3ቱ ነጥቦች በአሁኑ ሰዓት አንተ ጋር በአስቸኳይ መስተካከል አለበት የምትለው የትኛው ነው? በኮሜንት መስጫ ላይ አጋረኝ። ይህ ቪዲዮ ለህይወትህ ጠቃሚ ነገር እንደሚጨምርልህ ተስፋ አደርጋለሁ። ከተመቸህ ላይክ ማድረጉንና ለጓደኞችህ ሼር ማድረጉን አትርሳ። አዲስ ከሆንክ ደግሞ ሰብስክራይብ በማድረግ የዚህ ድንቅ ቤተሰብ አካል ሁን። በቀጣይ እስከምንገናኝ ቻው።